አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ሰላም ፋሚሊዎች እንዴት ናችሁ? ሰላም ብለውናል። ከኔ ጋር አልሐምዱሊላህ ሰላም ነው። ለውድ ሀገሬ ለኢትዮጵያ ሰላማን አላህ ሱብሃነሁ ወተዓላ ያብዛልን እላለሁ። እንዴት ናችሁልኝ? እሺ ዛሬ እንግዲህ ልብስ እየተኮስን ነው። ስደት ላይ ምንድን ነው ጓደኛሽ ብትሉኝ አብሮን በስደት ዓለም ላይ ባይዘወይ አዘውትረን በቃ አይደል ምንድን ነው በጣም አዘውትሮ ጓደኛችሁ ብላችሁ ጠይቃችሁ ትመልሱልኛላችሁ። ኦኬ አዘውትሮ ጓደኛ ስደት ዓለም ላይ አንደኛ ስራችን፣ ሁለተኛ ደግሞ የአረብን ስራ ታውቁታላችሁ። ልብስ የምታኮሱ፣ ቤት የምታጸዱ፣ በጣም ምግብ የምትሰሩ፣ ልጅና ባልቴት የምትይዙ ስደት ላይ መቼም ብዙ ነገሮች አሉ። ጥንካሬን ብርታት የሌላ ይስጠን። ይሄን ሁላ አውቀነው አላህ ሱብሃነሁ ወተዓላ እየረዳን ካላህ በታይ ደግሞ የኛ ጥንካሬ ነው እንደዚህ 11 ዓመት 12 ዓመት ከዛም በላይ የምንሰራው ማለት ነው። እና ዛሬ ምነው ትዘበዝብብናለሽ? ይሄን ያህል ወሬ ምንድን ነው ብትሉ በጣም ያው ልብስ አሁን የሚበዛባቸው ቤተሰብ ቤት የገቡ ሰዎች አሉ። ኃይል ያለ ተምሬን ነው። አሁን እነዛ እንግዲህ ቁመው ነው የሚውሉት። በጣም አስቸጋሪ ነው ከምላችሁ በላይ ኩላሊታችን ድረስ እየታመመ እግራችን እያበጠ ነው ያለው እና ያን ሰዓት የለኝም በምተኩስ ሰዓት አሁን ልጁ ስለተኛልኝ ነው ልብስ የምተኩሰው ማለት ነው። እና ልብስ የምተኩሱ እህቶቼ ውሃ እየጠጣችሁ ምግብ ደግሞ ብሉ፣ ትኩስ ነገር አጠጡ። በሙቀት ላይ ሙቀት ጥሩ አይደለም፣ ራሳችንን እንጎዳለን። ግን ለኮላሊታችሁ ለደማችሁ ውሃ ጠጡ። ውሃን መጠጣት የሚያህል ነገር የለም። ስደት ላይ ሆነን መቼም ብዙ ነገሮች እንደ ስራችን በቃ እንደ ልፋታችን ውሃን መጠጣት የሚያህል ነገር የለም። ተምሬን ነው። አታክልት ነገሮች ታሉ አታክልት ነገሮች ተበሉ ደግሞ ውሃውን እየጠጣችሁ ለምን ኩላሊታችን ጽድትም የሚለው እንደዚህ ቁመን ስንኖርበት ቢስሚላህ እንደዚህ ጽድት ይላል ማለት ነው። አላህ ይጠብቀን። ማንኛውም ሀውያ ስንተኩስ ለእንደማችንን የሚመጣው ሀውያ ነው። ኤሌክትሪኮች ነገሮች አፏን ይቅርታ። ያው የደማችን መምጠጫ ነው እላችኋለሁ። ሀውያ መተኮስ፣ ምግብ መስራቱ ሁሉ አረብ ሀገር ነው። እንደው ወላሂ እንደምን ብሎ ሀገራችን ላይ ለአድርግልን። ስደት በጣም ከባድ አስጠልቶኛል። እኔ መቼም አስጠልቶኛል ጋይስ። በቃ የስደት ኑሮ ምርር ነው ያለኝ። ምርር ስደት ያልመረረው ማን አለ እንድትሉ ግን አንዷን ስንል ይችን ዓመት ጨርሼ ስንል በስደት ዓለም ላይ እየጨረስን ነው ያለነው እድሜያችንን ማለት ነው። እድሜያችንን በስደት ዓለም ላይ
እንደዚህ አሁን አግብተው ወልደው ልጆቻቸውን ገና ህፃን ሆነው ጥለናቸው የመጣናለን። እንደገና ደግሞ በተለይ ደግሞ ያላገቡ እህቶች አሉ፣ ወላሂ ስደት ላይ ማለት ነው። ይችን ሰርቻት፣ ይችን ለቤተሰብ፣ ይችን ለእናትና ለአባቴ፣ ይችን ለወንድሜ፣ ይችን ለእህቴ እያሉ ማለት ነው። እና እራሳችሁን እስኪ መጀመሪያ እስከ መቼ ድረስ ስደት ዓለም ላይ እህት ወንድም ተብሎ እስከ መቼ ድረስ እራሳችሁ አውቃችሁ ብራችሁን ይዛችሁ ባለን አቅም ደግሞ እንደዚህ ዩቲዩብ ከፍተን ራስ በራሳችን እንኳን ሌላው የስንቱን እንትን እያየን አይደል እንዴ? ጉርብ ከፍተን በጉርብ ብናዴግ ወላሂ እንኳን አብረን እንደግ የሚል እህት ተገይቶ ቀርቶ እኔ እንጃ ብቻ። ስለዚህ እህቶቼ በስደት ዓለም ያላችሁ እህቶቼ ዩቲዩብ ከፍታችሁ በቃ እናንተ ዞሮ እኮ ሌላ ነገር እንትን ታጥሎ የምትሰሩት ምግብ ትሰሩ፣ እንዲሁም ምግብ የምትሰሩት በቃ የምታጸዱትን ሁሉም እየቀረጻችሁ መላክ መቼም አያውቅትማ። ስለዚህ እነዚህን እየሰራን አብረን እንደግ። ላይክ ሼር በማድረግም ራስ በራሳችን የት እንደርሳለን አያችሁ እናርጋለን ማለት ነው። ስለዚህ በስደት ዓለም ላይ የምትገኙ እህቶቼ ያላገባችሁም አግብታችሁ ውለዱ፣ ክበዱ። ያገባንም ደግሞ በሰላም በፍቅር ለሀገራችን እንግዲህ ያብቃን። ሀገራችን ገብተን ደግሞ አልሐምዱሊላህ የምንልበትን ይስጠን። እንበርታ፣ እንጠንክር እህቶቼ። ስደት ብዙ ነገር ታስተምራለች። ስደት ሁሉንም ነገር ታስተምራችኋለች። ተምሬን ነው ወላሂ። በሚዲያ ላይ እያያችሁ ነው። እንኳን ሌላው ማለት ነው ብዙ ነገር ታስተምራችኋለች። እንኳን ብዙ ስቃይ እያሳለፍን ቀርቶ ማለት ነው እንቅልፋተን ምግብ ለራሱ ወላሂ ምግብ የማያገኙ ልጆች አሉ። እንኳን ሌላው ተውትና ምግብ በስነ ስርዓቱ የማናገኝ ተምሬን ነው የሚጎልብን ይኖራል። ስለዚህ ከዚህ ኩላ ደግሞ መጠናከርን መበርታትን የሚያህል ነገር የለም። መጠናከርንና መበርታትን የሚያህል ነገር የለም። ሰው ምን ይለናል? ኧረ ሰው እንዴት ነው ከላይ ይሄን ይለናል ብለን ሳይሆን በራሳችን አለ አይደለም፣ ራስ በራሳችን ማለት ነው። በቃ ድፍረት ያስፈልጋል። አለዛ ዛሬ እንድናድግ ሳይሆን በቃ ቁልቁል በቃ ብስሚላ እኔ እንጃ ብቻ እና እንጠናከር፣ እንበርታ። የስደት ዓለምም እንደው በቃ ብሎ ለሀገራችን ያላገቡትም እህቶቼ አግብተው ወልደው አላህ ያሳያቸው ነው የምለው። እና ሀገራችን እንኳን ሆነን ለራሱ ብዙ ነገሮች እንሰራለን። ተምሬን ነው ብዙ ነገሮች እናገኛለን። እንደውም በሀገራችን ላይ እንቅልፋችንን እንደፈለግን ተኝተን እንደፈለግ ተነስተን አየራችንን እንደፈለግ ወስቴን ተምሬን ነው ላይ። ስለዚህ መስራትን የሚያህል ነገር የለም፣ መጠንከርን የሚያህል ነገር የለም። አላህ ሱብሃነሁ ወተዓላ ደግሞ ጥንካሬን ይስጠን። እንበርታ፣ እንጠንክር ነው የምለው። ላይክ ሸር በማድረግ እንውጣ እህቶቼ።